ሲህር አድርገውብሽ ይሆናል አሉኝ። የገረመኝ ቡዳውም ሆነ ሲህሩ በአካል አላየኝ፣ እንዴት ይበላኛል? ይሄ ነገር እውነት ነው እንዴ ወይስ እያስፈራሩኝ ነው? ንገረኝ እስቲ ኡስታዝ። ባረከላሁ ፊክ። እንዳታልፈው። አዎ ፌስቡክ ላይ ባለ ፎቶ ሲህር ይሰራል። ቡዳም ራሱ ይበላል በፎቶ ማለት ነው። ፌስቡክ ላይ ቲክቶክ ላይ እምን ላይ የሰቀላችሁ አውርዱ። ሐራም 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 ሐራም። የሐራም መጥሪያ እኮ ነው። የሐራም መጥሪያ ነው። ምን ጥቅም እንደሚያገኙ አላሁ አለም። አብሪ እንትነሽን አድርገሽ ራሱ ኒቃቢስቷ ምን ትሰሪያለሽ? ሰው አበባ እያለ ሰው የሆነ ኪታብ ነገር እያለ ፕሮፋይል የሚደረግ ገጭ ኒቃቢስቷ ምን አይነት ቡዳ? አዎ ይበላል። እንክት አድርጎ ነው ይበላሽ። ይሄ አደጋ ነው እንደ ቡዳስ። እንደ እኔ እኮ በአካል አልታይም። በአካል ባትታይም እንኳን ፎቶሽ እየታየ አይደለም ባህሪሽ የሚገለጽለት ሰው ቁጭ ብሎ ቡዳ ይበላል። ይኸው አይን የሌለው ሰው ቡዳ ይበላል። እደግመዋለሁ፣ አይን የሌለው ሰው ቡዳ ይበላል። የቁል ኢማም ኢብኑል ቀይም ረሒመሁላሁ ተዓላ ፊ ዛዲል መዓድ እንዲህ ይላሉ፣ ወነፍሱል ዓኢን አይነናስ የሚበላ ሰው ቡዳ ሰው ላ የተወቀፉ ተእሲሩሃ ዐለ ሩእያ በአካል ቀጥታ ማየት ላይ ብቻ የተወሰነ የተገደበ አይደለም። በልቀድ የኩኑ አዕማ ምናልባት ሰውየው ሁለት አይን የሌለው ሊሆን ይችላል። ፈዩሶፉ ለሁ ሸይ የሆነ ነገር አቤት አፍንጫዋ፣ አቤት ጥርሷ፣ አቤት ፀጉሯ፣ አቤት አቋሟ፣ አቤት ደለዋ እያሉ ከነገሩት ፈተአሲሩ ነፍሱ ፊህ አው ፈተአሲሩ ነፍሱሁ ፊህ እዛ ተገለጸለት ነገር ላይ ነፍስየው በጣም ተቋምጣለች። እንግብግብ ይላል ሲገለጽለት ሲነገረው ማለት ነው። ወኢን ለም የራ ባየውም እንኳ ያን ነገር ወከሲሩ ሚነል ዓኢኒን ብዙ ቡዳ የሚበሉ ሰዎች ዩአሲሩ ፊልመዒን በሚታየው አካል ላይ ማለት ነው። ቢልወስፍ ሚን ገይሪ ሩእያ አው ፊል ሙዐየን በሚገለጽለት ሰው መልኩን ሳያየው ቡዳ ይበለዋል። ፊ ዛዲል መዓድ አራተኛው ጥራዝ 153ኛው ገጽ ላይ ይህን ያስቀምጣሉ ኢማም ኢብኑል ቀይም ረሒመሁላሁ ተዓላ። በደንብ ልንይዘው ይገባል። ተጽዕኖ አለው። አሁን ማውር ሰው አሁን አላየኝ እንዴት ቡዳ ይበላኛል ማየት አይደለም መገለጽ ራሱ። አንዳንድ ሰው እንግብጋቦት አለው። ልክ ምግብ ላይ የምንጓጓለት ምግብ አለ አይደል? ምግብ በጣም እንደው የምንወደው ምግብ ማለት ነው። እንደው ቶሎ አቅርቡት፣ ኧረ ቶሎ አቅርቡ። እንደው በቃ ምራቃችን አፋችንም ሙልት ያደርገዋል። እንደው እንውጣለን። እንግብግብ ይላል ሰውየው በወስፍ በገለጻ ጅብን አድርጎ ይበላል። ስለዚህ ቡዳ አለ። እንኳን ፎቶሽን ሰቅለሽ ይበላል። አደጋ ነው ይሄ። ሲህር የሚሰራበታል። ተጠንቀቁ። አውሩድ ወዲ ሐራም ነው። ወዲ ለጉዳት ራስሽን ያጋለጥሽ ነው። ተዋረል አላህ ብላችሁ ላኢላሃ ኢላላህ። እንደ ሰው ለገበያ ራሱን ሽንኩርት አይደለሽ አንቺ ወይ ዝንጅብል አይደል? ምን ትሰሪያለሽ? እንደው ተራ ተለቅልቃ አሁን እንትን ላይ ቀርባ ምን ልታመርች ነው? ምን ልታገኝ? ወይ ባለ ትዳር ነሽ ወይ ትዳር የለሽም። ትዳር ካለሽ ምን ለማለት ፈልገሽ ነው? ምን አስበብሽበት ነው? መይሙና፣ ፋጡማ፣ ኸዲጃ እነዚህ ይሰራል። እንደው ቢላሂ አለይክ እንደው መልፋኢደቱ ለኪ ምንድነው የምታገኘው ጥቅም ምንድነው? እስኪ ምን እርካታ ታገኛለሽ? ቆንጆ ናት ተባለ፣ በቃ ቆንጆ ነሽ ለባለቤትሽ። ሌላ ሰው ጋር ምን ትሰሪያለሽ? ለምን ፈተና ትሆኛለሽ ለሰው ውስጥ? ራስሽንም አታጋልጪ። እንደነዚህ አሁን ቡዳ አይበሉም ምንም የማይሆኑ አሉ። ቡዳ መበላት ማለት ወይንም ሲህር መደረግ እኮ ማለት ቀጥታ በቃ ልብስሽ መጣል እኮ ብቻ አይደለም። ለዝሙት ካሯሯጠሽ እኮ ሲህርም ይሆናል። ነው ጠዋት ማታ ወደ ዝሙት የምትሯሯጥ ከሆነ ሲህር እኮ ይሆናል።
በቃ ሩጭ እንደዚህ አጥፊ የሆነ ነገር በቃ ስካር ካደረገሽ መስሑር ነው የምትሆኚው። ሩጠሽ ቲክቶክ ምን እኮ ድግምት እኮ ይሆናል እንዴ። የግድ እኮ ልብስ ማውለቅ እኮ ብቻ አይደለም፣ ወይም አዙሮ መድፋት እኮ ብቻ አይደለም። ብዙ ነገር አለው። ዲግሪ ያለው ዲግሪውን ጠብቆ ነው አንቺ ላይ የሚሰራው። ስለዚህ ተጠንቀቁ። አየቱ